ስለ ጸሎት አጠር ያለ ነገር እናወራለን። ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 8 ላይ እንደዚህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ይላል ኢየሱስ በትምህርቱ ማለት ነው። አየህ፣ መለመን የፍላጎት መግለጫና የትህትና መጀመሪያ ነው። መለመን ማለት ነው መፈለግ፣ መለመንን ወደ ተግባር መለወጥና የእግዚአብሔርን ፈቃድ መከታተል ነው። ማንኳኳት ደግሞ በጽናትና በትዕግስት በሩ እስኪከፈት ድረስ አለማቋረጥ ነው ማንኳኳት። ይህንን ትምህርት ኢየሱስ ሲያስተምር እኮ የሰማይና የምድር ፈጣሪ ነው፣ አምላክ ነው። የምንፈልገውን አሁን የሚያስፈልገንን የምንፈልገውን ሳይሆን የዘላለምን የሚያውቅ ጌታ ነው። ግን ምንድን ነው እያለ ነው ያለው? ፈልጉ፣ ለምኑ፣ አንኳኩ ይለናል። ኢየሱስ ክርስቶስ እንደዚህ ብሎ ካስተማረን ደግሞ መፈለግ፣ መለመን፣ መፈለግ፣ ማንኳኳት ግድ ነው ማለት ነው። ካለመንን ማናገኘው ነገር ማንቀበለው ነገር አለ ማለት ነው። ካልፈለግን ማናገኘው ነገር አለ ማለት ነው። ካላንኳኳን ማይከፈትልን ነገር አለ ማለት ነው። ስለዚህ መለመን አለብን፣ መፈለግ አለብን፣ ማንኳኳት አለብን ማለት ነው። የምንጸልይበት ምክንያት ምንድን ነው? ለምንድን ነው የምንጸልየው? ለምንድን ነው ማንኳኳት? ለምንድን ነው መፈለግ? ለምንድን ነው መለመን ያስፈልገው? ግንኙነትን ለመፍጠር ነው። አየህ፣ በዚህ ዓለም ሰዎች ከሰዎች ጋር የሚገናኙበት የግንኙነት መንገዶች፣ መሳሪያዎች ብዙ ናቸው። ማህበራዊ ሚዲያዎች ብዙ ናቸው። ፌስቡክ አለ፣ አየህ፣ ቲክቶክ አለ፣ ስልክ አለ፣ ዋትስአፕ አለ፣ ኢሞ አለ፣ ትዊተር አለ፣ ቴሌግራም አለ፣ አየህ፣ ኢንስታግራም የሚባል ብዙ አሁን የግንኙነት መንገዶች ተፈጥረዋል። ከእግዚአብሔር ጋር ግን ለመገናኘት አንድ መንገድ ነው ያለው። ያ ምንድን ነው? ጸሎት። በጸሎት ከእግዚአብሔር ጋር እንገናኛለን። እግዚአብሔር ደግሞ ልጆቹ ከሱ ጋር እንዲገናኙ እግዚአብሔር ይፈልጋል። ልጆቹ ከሱ ጋር ህብረት እንዲያደርጉ እግዚአብሔር ይፈልጋል። ሃሌሉያ። ሌላው ደግሞ ደካማነታችንን ለመቀበል ነው። ደካማነታችንን ለመቀበል ነው መጸለይ ያለብን። ምክንያቱም ያለ እግዚአብሔር አየህ፣ ያለ እርሱ ምንም ማድረግ እንደማንችል ለማሳየት ነው የምንጸልየው። ያለ እርሱ ምንም ማድረግ አንችልም። አየህ፣ ያለ ጌታ ያለ እግዚአብሔር ምንም ልናደርግ አንችልም። ሌላው የበረከት መስመር ስለሆነ መጸለይ ያለብን የበረከት ጸሎት የበረከት መስመር ስለሆነ ማለት ነው። መለኮታዊ ስጦታዎች የሚለቀቁት በጸሎት አማካኝነት ነው። ከእግዚአብሔር የምንቀበላቸው ነገሮች ሁሉ ወደኛ የሚመጡ ነገሮች ሁሉ የሚመጡት በጸሎት አማካኝነት ስለሆነ ክብር ለኢየሱስ ይሁን። ስለዚህ መጸለይ፣ መለመን፣ መፈለግ፣ ማንኳኳት ግድ ነው ማለት ነው። የራሱ ጉዳይ ነው የምንለው ጉዳይ አይደለም ማለት ነው። የኛ ጉዳይ ነው፣ የኔ ጉዳይ ነው የምንለው ጉዳይ ነው። እንዴት እንጸልይ? በእምነት ያለ መጠራጠር በልበ ሙሉነት ወደ እግዚአብሔር መቅረብ ያስፈልጋል። በልበ ሙሉነት ባለ መጠራጠር። አይ የሚጠራጠር ሰው አንዳችን አያገኝም ከእግዚአብሔር። በጽናት ሌላው በጽናት መጸለይ ያስፈልጋል። መልሱ እስኪመጣ ድረስ በተደጋጋሚ ባለመታከት መጸለይ አለብን። መልሱ እስኪመጣ ድረስ
በተደጋጋሚ ባለመታከት መጸለይ አለብን። ሉቃስ ወንጌል ምዕራፍ 18 ላይ ያለችን ሴት አስቡ። አየህ ዳኛው ጨካኝ ነው፣ ግን በተደጋጋሚ ባለመታከት ባለመሰልቸት ጸለያ ግን መልስ እንዳገኘች አየህ። ባለመታከት አንኳኩታ፣ ባለመታከት ፈልጋ፣ ባለመታከት ለምና መልስ እንዳገኘች ይቺ የጽናት ትልቅ ምሳሌ ነች ይቺ ሴት። ስለዚህ በጽናት መጸለይ ያስፈልጋል ማለት ነው። በእግዚአብሔር ፈቃድ ነው መጸለይ ደግሞ የሚያስፈልገው ማለት ነው። በእግዚአብሔር ፈቃድ አየህ፣ የእግዚአብሔር ፈቃድ የሚባል አለ። የሰው ፈቃድ እንዳለ የእግዚአብሔር ፈቃድ የሚባል አለ። የገዛ ምኞታችንን ሳይሆን የእርሱን ፈቃድ አየህ ማስቀደም ያስፈልጋል። የገዛ ፍላጎታችንን አይደለም፣ የእግዚአብሔርን ፈቃድ ያስቀደምን መጸለይ ያስፈልጋል። በጸሎት ታዲያ በጸሎት ምን ይሆናል? በሩ ይከፈታል። ጀስት በጸሎት ምን ይሆናል? በሩ ይከፈታል። በጸሎት ምን ይሆናል? አየህ የምንፈልገውን እናገኛለን። የሚያስፈልገን እግዚአብሔር ይሰጠናል። ስለዚህ ሁል ጊዜ መጸለይ አለብን። ሁል ጊዜ ፊቱን መሻት አለብን። ሁል ጊዜ የጸሎት ምሳሌ የሆኑ ሰዎችን መጥቀስ እንችላለን። ሐናን ማየት መጥቀስ እንችላለን። ስለዚህ ሁል ጊዜ መጸለይ፣ ሁል ጊዜ በእግዚአብሔር ፊት መሆን፣ ለመጸለይ መጸለይ ወሳኝ ነገር ነው። ዶክተር ደስታ ላንጋና የሚባለው ሰው እንደዚህ አሉ፣ ካልጸለይን እኛ እንሰራለን፣ ከጸለይን እግዚአብሔር ይሰራል ብለዋል። ስለዚህ እግዚአብሔር እንዲሰራ እኛ እንጸልይ። ጌታ ስሙ ይባረክ።